እንግዲህ ተማሪዎች ዛሬ በተሻለ ቪዲዮ በተሻለ አሰራር እንግዲህ ግሬድ 7 ማትስ ዩኒት 2 ጋር መተናል። ማን የሚለው ኢንቲጀር የሚለው ፓርት ጋር መተናል ማለት ነው። ተማሪዎች ኢንቲጀር ምን እንደሆነ ከዚህ በሚቀጥለው ቪዲዮ እናያለን። ዛሬ ኢንትሮዳክሽን እናይና ቀጣዩ ወደ ዴፊኒሽን በቀጣይ ቪዲዮ ወደ ዴፊኒሽን እናመራለን። ግሬድ 7 ማትስ ዩኒት 2 ኢንቲጀር አብረን የምናየው ይሆናል። ለርኒንግ አውትካም ጋር ስንመጣ እንግዲህ ማየት እንደምትችሉት ለርኒንግ አውትካም at the end of these sections you should be able to ይልና እንግዲህ understanding what the concept of integer እንግዲህ ይህን ዩኒት ከጨረስን በኋላ ምን ማወቅ አለብን? ኢንቲጀር ወይም የኢንቲጀርን ሐሳብ መረዳት አለብን። ሁለተኛስ represent integer in number line እንዴት ነው በኢንቲጀርም በቁጥር መስመር ላይ የምንገልጸው? ለምሳሌ በእንደዚህ አይነት መልኩ እንዴት ነው በቁጥር መስመር ላይ ልንገልጽ የምችለው ኢንቲጀር የሚለው ነገር በዚህ ዩኒት ውስጥ የምናየው ይሆናል ማለት ነው። እንቀጥል። ኦኬ ስንቀጥል ሶስተኛው ለርኒንግ አውትካም ጋር identify the commutative associative and distribution property of operation on integers ይላል። እንግዲህ እንደምታዩት ኮሙታቲቭ አሶሺዬቲቭ and distribution property of integer ምን እንደሆነ እናያለን። እስቲ እዚህ ጋር አንድ ነገር እስቲ እንግዲህ እዚህ ጋር በምናይበት ሳማን ነው ተማሪዎች ምን ብለን ነበር እዚህ ጋር ቶሎ ለማስረዳት ነው። እዚህ ጋር አንድ ነገር ለመናገር ፈልጌ ነው። ኮሙታቲቭ አሶሺዬቲቭ እና ዲስትሪቢዩሽን ፕሮፐርቲ ምን ለማለት ፈልጉ እንደሆነ እስቲ ባጭሩ ነው። እንግዲህ ተማሪዎች 2 ሲደመር 4 እኩል ነው 4 ሲደመር 2። ይሄን ሁሉም ሰው ያምናል። ምክንያቱም መልሱ የሚመጣው እዚህ ጋርም 6 ነው እዚህ ጋርም 6 ነው አይደል ተማሪዎች? ስለዚህ ይሄ ኮሙታቲቭ ይባላል። ይሄ ምን ይባላል? ኮሙታቲቭ ይባላል። ኦኬ ዲስትሪቢዩሽን ደግሞ ማን ነው? ይሄ ምን ይባላል ማለት ነው? ይሄኛው ምን ይባላል? ኮሙታቲቭ ይባላል። ዲስትሪቢዩሽን ወይ ማን ነው? አሶሺዬቲቭ ማለት ደግሞ ምን ማለት ነው ስንል ይሄን እናጥፋና አሶሺዬቲቭ ደግሞ በጣም ቀላል ነው። አሶሺዬቲቭ ስንል ለምሳሌ 2 ሲደመር 4 ሲደመር 6 አለ። ኦኬ እኩል ነው እንበልና ለምሳሌ ደግሞ 4 ሲደመር 2 ሲደመር 6 ብንል ሁለቱም እኩል ናቸው ተማሪዎች። ይሄም እኩል ነው። እሺ እንግዲህ ስንደምረው መጀመሪያ ውስጠኛውን እንደምር። እንግዲህ 4 ሲደመር 6 ስንት ነው? 10 ነው። 10 ከውጪ ስንት አለ? ሲደመር 2 አለ። ኦኬ እኩል ነው። እዚህ ጋር ውስጠኛውን ስንደምር 2 ሲደመር 6 ስንት አለ? 8 አለ አይደል? 8 ከውጪ ስንት አለ? ፕላስ 4 አለ። እንግዲህ ሁለቱንም ስንደምር ስንት ይመጣል ማለት ነው ተማሪዎች? ሁለቱንም ስንደምር 12 እዚህ ጋርም 12 ይመጣል። ስለዚህ ይሄ ምን ይባላል? አሶሺዬቲቭ ይባላል ማለት ነው። ዲስትሪቢዩሽን ፕሮፐርቲ ማለት ደግሞ በቀላሉ ላሳያችሁ። ዲስትሪቢዩሽን ፕሮፐርቲ ማለት ለምሳሌ 2 ሲባዛ 4 ሲደመር 6 እንበል። ከእንደገና ደግሞ 2 ሲባዛ በ4 ሲደመር 2 ሲባዛ በ6 እንበል። ይሄ ተማሪዎች ይሄም እኩል ነው። ምክንያቱም በሉ መጀመሪያ 4 ሲደመር 6 ስንት ነው? 10 ነው አይደል? 10 ሰፋለሁ ሲባዛ ስንት አለ? ከውጪ 2 አለ። እኩል ነው። እሺ እዚህ ጋር ደግሞ መጀመሪያ እናባዛው። 2 ሲባዛ በ4 8 ነው። እዚህ ጋር ደግሞ 2 ሲባዛ በ6 12 ነው። ስንትና ስንት? 12 ሲደመር 8 ሆነ አይደል? ኦኬ ከዛ ይሄንን ስናበዛ 20 ይመጣል። ይሄንንም ስንደምር ስንት ይመጣል? 20 ይመጣል። ሁለቱም ጋር ስንት ይመጣል ማለት ነው? ሁለቱም ጋር 20 ይመጣል። ይሄ ምን ይባላል? ዲስትሪቢዩሽን ፕሮፐርቲ ወይ ስርጭት ማለት ነው። ይሄን 2 አምጥቼ ከዚህ ጋር ይሄን 2 አምጥቼም ከዚህ ጋር አባዝቼ ስደምረው ያለው ስርጭት ማለት ነው። ይሄ ምን እንለዋለን ማለት ነው? ዲስትሪቢዩሽን ፕሮፐርቲ ኦፍ ኦፕሬሽን እንለዋለን።
በሰፊው ደግሞ በትምህርታችን ውስጥ እናየዋለን ማለት ነው። ወደ ቀጣዩ ለርኒንግ አውትካም ጋር ግን ስንመጣ አልጨረስንም። ለርኒንግ አውትካምን ምን ይላል? ፐርፎርም ዘ ኦፕሬሽን ኦፍ አዲሽን ኤንድ ሰብስትራክሽንስ ኦፍ ዋትስ ኢንቲጀርስ ኤንድ አፕላይ ኢንቲጀርስ ኢን ዘ ሪል ላይፍ ሲቹዌሽንን እናያለን። መጀመሪያ አዲሽን እና ሰብስትራክሽን ሲል ተማሪዎች አንድ ነገር ግዴታ ምን ማድረግ አለባችሁ? ማወቅ አለባችሁ። እሱም ምንድነው እሱም ምንድነው መሰላችሁ ተማሪዎች? ለምሳሌ እዚህ ጋር 2 ሲቀነስ 4 ስንት እንደሆነ ታውቃላችሁ? -2 ነው። ይሄ ሰብስትራክሽን ኦፍ ኢንቲጀርስ ይባላል። ምን ይባላል? ሰብስትራክሽንስ ኦፍ ኢንቲጀር። እንግዲህ ይሄን ነው ማለት ነው የምናየው ይሄንን ዩኒት ከጨረስን በኋላ ማለት ነው። እንግዲህ እዚህ ጋር አንድ ሪል ላይፍ ሲል ምን ለማለት ፈልጎ እንደሆነ እናገር። እዚህ ጋር የሆነ ቴምፕሬቸር አለ፣ እዚህ ጋር ቴምፕሬቸር አለ። እንግዲህ ኢንቲጀር የሚጠቅመን ለምንድን ነው? እዚህ ጋር ያሉ ምኖች አሉ፣ ቴምፕሬቸር አለ። ይሄን ቴምፕሬቸር ሙቀት መጠኑን ለመለካት ኢንቲጀር እንጠቀማለን። ለምሳሌ ይሄ ሙቀት መጠን እንበልና ያው መሳል ባልችልም እንግዲህ ሶሪ እንዴት አይነት ቅርጽ እንዳለው ታውቃላችሁ? ኦኬ እንደዚህ አይነት ቅርጽ አለው። ይሄኛው ላይ እዚህ ጋር -1 እዚህ ጋር 0 እዚህ ጋር 1 ይሄም ወደታች ይቀጥላል፣ ይሄም 1 2 3 እያለ ምን ይሆናል? ወደ ላይ ይሄዳል። ይሄም -1 -2 -3 እያለ ወደታች ይጨምራል። ይሄ ማለት ምን መሰላችሁ? ልክ እዚህ ጋር የሚመጣው ዝናብ ከሆነ ወይም እዚህ ጋር እንደምትመለከቱት ማለት ነው ምን ከሆነ እዚህ ጋር እንደምታዩት ቀዝቃዛ ከሆነ የዚህ ቴምፕሬቸር ወይም የሙቀት መጠኑ ዝቅ ይላል። ወደታች ምን ይላል? ወደታች ዝቅ ይላል፣ ወደ ኔጋቲቭ ይመጣል። ከእንደገና ደግሞ በጣም ሞቃታማ ከሆነ ደግሞ ምን ይሆናል? ወደ ላይ ከፍ ብሎ እንደዚህ ጨምሮ ታዩታላችሁ ማለት ነው። እንግዲህ ባጭሩ ከእንደገና እዚህ ጋር ዳይሬክሽንን ለመለካት ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ያሉትን ነገሮች ለመለካት ከእንደገና ፕሮፊት እና ሎስ ይላል። እንግዲህ ፕሮፊት እና ሎስ ስንል ምን ያህል ብር አገኘው፣ ምን ያህል ብልስ ተበላ ወይም አጣው ወይም ከሰርኩ የሚለውን ነገር የሚነግረን ነው ኢንቲጀር ማለት ነው። ኦኬ ኢንትሮዳክሽን ጋር ስንመጣ እንግዲህ እንደ መግቢያነት ያገለግለን ዘንድ ኢንትሮዳክሽን ጋር ስንመጣ in the previous grade you had already learned about whole number and natural number ይላል። እንግዲህ whole number እና natural number ከዚህ በፊት ተምራችኋል ይላል። ምንድነው whole number ምንድነው natural number የሚለው ነገር መታቁ ይሆናል ማለት ነው። ከእንደገና these numbers together with negative numbers form another set of numbers is called integer። እንግዲህ እነኚህ whole number እና natural numbers ከማን ጋር ሲሆኑ አለ? ከኔጋቲቭ ቁጥሮች ጋር፣ ኔጋቲቭ ከሚባል ቁጥር ጋር አብረው ሲሆኑ ምን ይሰጡናል አለ? ኢንቲጀርን ይሰጡናል አለ። in this unit you will learn about integers and the four fundamental operation of integer። እንግዲህ በዚህ ዩኒት ስለ ኢንቲጀር እና ስለ 4 መሰረታዊ የሆኑ የኢንቲጀር ስሌቶች እናያለን።